በዚህ ጨዋታ የሚኬል አርቴታ ቀይር ጥሩ ነበር ብላችሁ ታስባላችሁ? አይ ዊሽ እኔ ሚኬል አርቴታ አድርጎ ቢሆን ደስ ይለኝ ነበረ። ጋብሪኤል ጄሱስ 15-20 ደቂቃ መጫወት ነበረበት በቪክቶር ዮኬሬሽ ሳይሆን በትሮሳር ቦታ፣ በኖኒ ማዱዌኬ ቦታ ደግሞ ጋብሪኤል ማርቲኔሊ መቀየር ነበረበት ብዬ አስባለሁ። ቡካዮ ሳካ ጉዳት ላይ እንደቆየ ይታወቃል። ተቀይሮ ከገንባም በኋላ ምንም አይነት እንቅስቃሴ ሳያደርግ ነው የወጣው ማለት ይቻላል። ለጎል ኮንትሪቢዩሽን ሳይሆን ምንም ነገር ኳስም ይዞ ሲጫወት አላየሁትም። ማርቲኔሊ በዛ በኩል መጫወት ይችል ነበረ። እንዲሁም ትሮሳር ቦታ ደግሞ ጋብሪኤል ጄሱስ መሀል ላይም ጠለቅ እያለ መግባት ገብቶ መጫወት ስለሚችል እሱን አጫውቶት ቢሆን ብዬ አስባለሁ። ኦዴጋርድ ነው ላይ የተቀየረው። ኦዴጋርድ እንግዲህ ኤዜን ተክቶን የገባው ከሱ የተሻለ እንግዲህ ውጤቱን ይቀይርልኛል ብሎ ነበር ያስገባው። ነገር ግን ኦዴጋርድ እንደገባ 1-2 ኳሶችን ጥሩ መጫወት ችሎ ነበር። ከዛ በኋላ ግን እልም ነው ያለው። እንዲሁም ጎሉ ሲቆጠር እሱ ማርክ ያደረገው ተጫዋች ነው እንግዲህ በልጦት ጎሉን ያስቆጠረብን። በዚህ ሰዓት ካይ ሃቨርትዝ በሌለበት ሰዓት፣ ሚካኤል መሪኖ በሌለበት ሰዓት እንደዚህ ሁለቱ 10 ቁጥርና 8 ቁጥር እየተቀያየሩ የሚጫወቱት ኤዜና ኦዴጋርድ ደካማ አቋም ላይ መሆናቸው ለአርሰናል እጅግ በጣም ፈታኝ ነው። ለሚኬል አርቴታ ብዙ ዋጋዎች ሊያስከፍሉት ይችላሉ ወደፊትም። ምንድነው ሀሳባችሁ?